ሰላም ሰላም ፋሚሊዎች እንዴት ናችሁ? ሰላም ናችሁ? አላችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን። ወንድም ፈቅዶ ስለደረሰ እግዚአብሔር ክብር ምስጋና ይድረሰው። ባላችሁበት ሰላም ለቸርነት ከእናንተ ጋር ይሁን እያልኩኝ እስቲ ዛሬ ደግሞ ስለ ኦንላይን ቢዝነስ ትንሽ ላብራራላችሁና አብረን እንድንሰራ ብዬ ነው ይሄን እድል ወደ እናንተ ያመጣሁት። ይሄ ኦንላይን ቢዝነስ ብዙዎቻችን ቤታችን ገብቷል፣ ቤታችን አውቋል፣ ግን የተጠቀመበት ከ105% ነው። ለምን እየገባቸው እየተጠቀሙበት ነው? ያልገባን ደግሞ በቀልዱ ሁኔታ ዝም ብለን እያሳለፍነው ነው። እና ቢዝነስ የኦንላይን ቢዝነስ ህይወታችንን የሚያቀልና ህይወታችንን ስኬታማ የሚያደርግ ቢዝነስ ነው። ኦንላይን በትርፍ ሰዓታችን የምንሰራው የተሻለ ገቢ ነው የምናገኘው። ማዳም ቤት ወር ሙሉ ሰርተን የምናገኘው ገቢና ኦንላይን ላይ የምንሰራው ስራ አንድ አይደለም። ኦንላይን ላይ የምንሰራው ስራ ኪሳራ የለውም፣ ትርፍ ነው። ምክንያቱም በትርፍ ሰዓታችን ስለምንሰራ ምንም ኪሳራ አይመጣብንም። ስለዚህ የኦንላይን ቢዝነስን ሰርተን አብረን የነገ ህልማችንን እንኖር እላቸዋለሁ። ስለዚህ ታላቅ ካምፓኒ ይሄ ካምፓኒ ታላቅ ከ130 አገሮች በላይ የሚሰራ ነው። ከ130 አገሮች በላይ የሚሰራ ነው። ይሄ ካምፓኒ ለየት የሚያደርገው የሼር ተከፋይ ነው የሚያደርገን። እኛ ምንድነው አምነንና በትርፍ ሰዓታችን ባለንበት ቦታ ሆነን በማዳም ኩሽና ውስጥ ሆነን 5 እና 10 ደቂቃ ያለችንን ደቂቃ ተጠቅመን ውጤታማ መሆን እንችላለን። ስለዚህ ታላቅ ካምፓኒ ስራውን መስራት ፈልጋችሁ እንዴት ነው የምናገኘው? እንዴትስ እንሰራ? ስራ ውስጥ እንዴት ነው የሚሰራው? እንዴት ሆነን ነው የት ሆነን ነው የምንሰራው ለምትሉት በማዳም ቤት ሆናችሁ ስማርት ስልካችሁን ብቻ በመጠቀም የምትሰሩ ስራ ስለሆነ እንዴት ነው የምንሰራው ይሄን የምናገኘው ለምትሉ እንደተለመደው ስልኬ ባዮ ስራ አለላችሁ። የምትፈልጉ የነገ ህይወታችንን ማሳካትና ህልማችንን መኖር የምትፈልጉ ስልኬ ባዮ ስራ አለ፣ ሄሎ ማለት እንዳይረሳ። እንዲሁም ደግሞ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ስልኬን ወስዳችሁ ሄሎ ማለት እንዳይረሳላችኋለሁ። አመሰግናለሁ። ሰላማችሁ ይብዛልኝ።